ዛሬ ደግሞ የምናየው ስለ ስራ ቅጥር ኢንተርቪው ነው ደግሞ ቃለ መጠይቅ ነው። እንግዲህ ፈተና ተፈትናችሁ ቃለ መጠይቅ የጠበቃችሁ ያላችሁ ሰዎች ወይ ደግሞ ለቃለ መጠይቅ ለኢንተርቪው የተጠራችሁ ልጆች እነዚህን ነገር በደንብ ማወቅ አለባችሁ ወይ ደግሞ አስተውላችሁ መሄድ አለባችሁ። ዛሬ የምናየው ስለ ሁለት ነገር ብቻ ነው። ወደ ቃለ መጠይቅ ክፍል ስንገባ መጀመሪያ ላይ የምንጠየቀው ጥያቄ መጀመሪያው ኢንትሮዳክሽን ነው። ቴል ሚ አባውት ዩርሰልፍ ነው። ስለ ራሳችሁ ንገሩን ነው የምትባሉት። እንዲህ አይነት ጥያቄ ስትጠየቁ በብስለት መመለስ ያለባችሁ። በጣም ቀላል ጥያቄ ነው። ኮንፊደንስ ካሌለን በስትክክል ላንመልስ እንችላለን፣ ግን ኮንፊደንስ ወሳኝ ነው እና ኢንትሮዳክሽን ላይ ስንጠየቅ በመጀመሪያ ደረጃ ምን ማድረግ አለብን? ማሳጠር ሾርትሊ ነው መመለስ አለብን። በጣም ማስረዘም የለብንም። ስማችንን እናገራለን፣ የት እንደተወለድን፣ የት እንደተማርን፣ ሃይ ስኩል፣ ኤሌመንተሪ፣ ከዛም በኋላ ኮሌጅ፣ ከዛም ኮሌጅ ከጨረስን በኋላ ስራ የሰራን ከነበረ የት እየሰራን እንደነበረ፣ ወይ ደግሞ እስካሁን ስራ ካልያዝን ደግሞ ስራ እስካሁን እንዳልያዝን ፍሬሽ እንደሆንን መናገር አለብን። አሳጥርም ማለት ነው። እነሱ የሚፈልጉት ይሄን ነው። በጣም ማስረዘምም አይፈልጉም፣ በደንብም ማሳጠርም አይፈልጉም፣ መካከለኛ ማለት ነው። ሁለተኛ ላይ ደግሞ የምናየው ስለ ዊክነሳችሁና ስትሬንግዛችሁ ነው የሚጠይቋችሁ። እዚህ ላይ ስንመልስ በጣም በብስለት አስተውለ መመለስ አለብን። ለምን እዚህ ላይ አብዛኛውን ጊዜ እዚህ ላይ ተማሪዎች ይያዛሉ። ስትሬንግዝ ስንጠየቅ በጣም ቀላል ነው። በጣም ብዙ ደስ የሚሉ ነገሮችን መመለስ እንችላለን። ለምሳሌ ስትሬንግዝ ላይ ቲም ማኔጅመንት፣ ፕሮብለም ሶልቪንግ፣ ቲም ስኪል፣ ሁኔታዎች ወይ ደግሞ አዲስ ነገርን ቶሎ